ቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሌላ ሪትም እና በሌላ ዜማ የሚባሉ ሁለት ፕሮግራሞች ወደ እናንተ እናመጣለን። አንጠፋም። ከቅርብ ጊዜ ወዲህ ከቴዲ አፍሮ ደጋፊዎች ጋር ውዝግብ ውስጥ መግባቱ ይታወቃል። በርካቶች ስሙን በክፉ ያነሱታል። ቀንደኛ የመንግስት ደጋፊ፣ ቀንደኛ የቴዲ ነቃፊ ሲሉ ይተቹታል። የዜማና ግጥም ድርሰቶቹ በብዙዎች ዘንድ ተወዳጅ ቢሆኑም እርሱ ግን ተወዳጅ አይደለም። አቤል ሙልጌታ አሁን የምፈልገው መዝፈን ሳይሆን መዘመር ነው ማለቱ ብዙዎችን እያወዛገበ ነው። ይሄን ጥያ ስለማይደነቀው የተቀበልነው ከስሞቹ ሁሉ በላይ የሆነውን ስም እንከተላለን፣ ኢየሱስ እንላለን። ሌላ ወሬ ጥላችሁ አልተጠራውም፣ ብትሰድቡኝ እመርቃችኋለሁ። ሆኖም አንዳንዶቻችሁ ከዓለም ወስዳችሁ ለብዙ ዓመት ከንቱ ደከማችሁ። አንድ ቃል ልንገራችሁ፣ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን ከኔ መረጥኳችሁ እንጂ። ይህንን መረጃ ለእናንተ ከማቅረቤ በፊት በእውነት እጅግ ደስ ብሎኛል። ክብሩን ሁሉ ጌታ ጠቅልሎ ይውሰድ ማለት እፈልጋለሁ። ምክንያቱም በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናልና። በኢትዮጵያ የሙዚቃ ኢንዱስትሪ ላይ ብዙዎች ያውቁታል፣ ይወዱታል። ዝነኛና ታዋቂም ነው። ድምፃዊ የነበረው አቤል ሙሉጌታ ነገር ግን ከደቂቃዎች በፊት በፌስቡክ ገጹ ላይ ባሰፈረው ጽሑፍ እንደዚህ ሲል በግልጽ ተናግሯል። ከዚህ በኋላ ከዘፈን ዓለም ወጥቻለሁ። ከልጅነቴ ጀምሮ በብዙ ሕይወት ውስጥ በምህረቱ ጠብቆኝ እኔ ኃጢአተኛው ለምንም የማልጠቅመውን ሰው በደሙ ላነጻኝ ሰው ላደረገኝ ጌታ ኢየሱስ ክርስቶስ ብቻ እኖርለታለሁ። የዘፈኑን ዓለም ዞር ብዬ ላልመለከት ከዚያ ይልቅ የዘላለምን ሕይወት የማገኝበት ሚስጥር ገብቶኛል። እድሜ በጌታ ቤት ያልቅ ዘንድ ጸልዩልኝ ሲል በይፋ ተናግሯል። እዚህ ጋር ማወቅ የሚኖርብን ነገር፣ ስለዚህ በአንድ ሰው መዳን ደግሞ በጣም ልንደሰት ደስ ሊለን ይገባል። ምክንያቱም መጽሐፍ ቅዱስም እንደነገረን ከኛ በላይ ደግሞ በሰማይ ታላቅ ደስታ ስለሚሆን ወንድም የበረታ በሰልፈያ